ሰላምታሽን ነፍቆሻል? አይቶ እንዳላየ ያልፍሻል? አንቺን ጭል በማድረግ ቅጣት ውስጥ የከተተሽ ይመስለዋል? ከሆነ ትልቁን የዝምታ ምላሽ የምትሰጭበት ጊዜ አሁን ነው። ዛሬ የምነግርሽ የዝምታ ጥበብ ከተጠቀምሽ ነገሩ ተገልብጦ እሱ ያንቺን ትኩረት መለመን ይጀምራል። አንድ ወንድ ችል ሲልሽ ምላሽ እንድትሰጪው ይጠብቃል። እንድትደውይለት፣ ምን አደረግኩ ብለሽ እንድትጠይቂው ወይንም በሀዘን እንድትከተዩ ይፈልጋል። አንቺ ይህንን ስታረጊ ለሱ ያለሽን ዋጋ ዝቅ እያደረግሽ ነው። ዝምታ ግን ትልቅ መልእክት አለው። አንተ ህይወቴን አትቆጣጠርም፣ ያንተ ዝምታ እኔን አይሰብረኝም የሚል ድምፅ አልባ ጩኸት ነው። እንዴት ተግባራዊ ታረጊዋለሽ? አንደኛ፣ አትከተዩ። መንገድ ላይ ሲያልፍ ፊትሽን አዙሪ። እሱ በሌለበት ዓለም ውስጥ እንዳለሽ ሆነሽ በኩራት ተራመጂ። ሁለተኛ፣ አትጠይቂው። ስለ እሱ ለማንም ጓደኛው ወሬ አታንሺ። የት ሄደ ምን ሆነ ብለሽ አትጠይቂ። ሶስተኛ፣ ውስጥሽን ገንቢ። ያንንን እሱን ለማሰብ የምታጠፊውን ጊዜ በስራሽ ወይንም በትምህርትሽ ላይ አውዩ። ስኬታማ ስትሆኚ ዝምታሽ ትርጉም ይኖረዋል። ውጤቱ አንቺ ዝም ስትይ እሱ ግራ ይጋባል። ምን አገኘች ለምን አልመጣችም ብሎ መጨነቅ ይጀምራል። ያኔ አንቺ የነበርሽበት የጭንቀት ቦታ ላይ እሱ ይቀመጣል። እህቴ፣ ለማይገባው ሰው ቃላትሽንና እድሜሽን አታባክኝ። ዝምታሽን ስጪው፣ እሱ ይበቃዋል። ይህ በብለንት ዩብ ነው፣ ክብርሽን የምታስመጭበት መንገድ። ይህ ቪዲዮ ከጠቀመሽ ሳብስክራይብ አድርጊ። ዛሬ ዝምታን ለመምረጥና ራስሽን ለመገንባት ቃል ከገባሽ ኮሜንት ላይ ዝምታዬ ይበቃዋል ብለሽ ጻፊ።